አስጥልን የተወደዳችሁ ነው የተከበራችሁ የአሉላ ፍሬ አማረ ቤተሰቦች የስፖርት ቤተሰቦች እንደምን አላችሁ? ደህና ነኝ። ከእስር ወጥቻለሁ። ሁሉ ሰላም ነው፣ አስተማማኝ ነው። ኦብቪየስሊ ያው ጋዜጠኞች ላይ የሚደርሰው ክፋት ያው ይታወቃል። ኢትዮጵያ ውስጥ ብቻ ሳይሆን በዓለም ላይም ደረጃ ጋዜጠኛ ቻሌንጂንግ ህይወት እንደሚያሳልፍ ይታወቃልና ይሄ ኮሚቴ ቱ ፕሮቴክት ጆርናሊስት ወይም ደግሞ ሲፒጄ ከአራት ቀን በፊት መሰለኝ ያወጣው አንድ ስታት ነበርና በዓለም ላይ በአመት 100 ጋዜጠኞች ይገደላሉ ብሏል። በዓለም ላይ ማለት ነው። እና እኔ ምንም የከፋ ነገር አላጋጠመኝም። ምንም የተመታሁትም ነገር የለም። ግን ያው መጉላላቶች ነበሩ። ይሁን ችግር የለም። ስለዚህ ደህና ነኝ። ለደወላችሁ፣ ለተጨነቃችሁ፣ ስልኬ ላልሰራላችሁ፣ ላሰባችሁኝ ሁሉ በጣም ምስጋናዬ ከፍ ያለ ነው። ወዳችኋለሁ። በጣም አመሰግናለሁ። እግዚአብሔር ይመስገን። ያው ሁሉንም ቢያወሩት ሆድ ባዶ ይሆናል። ቀን አለ፣ ችግር የለም። ኤኒዌይ ግን ምንም የከፋ ነገር አልደረሰብኝም። እወዳችኋለሁ፣ በጣም በጣም እወዳችኋለሁና የከፋ ነገርም አለ ከዚህም በላይና ለደወላችሁ ሁሉ አመሰግናለሁና እንደ ሲፒጄ ዘገባ ከሆነ ባለፉት 20 ዓመታት 1600 ጋዜጠኞች ተገለዋል። በሙስና ወንጀል መዘገባቸው፣ ጦርነት ላይ ሄደው ዘገባ መዘገባቸው ነው፣ በተለያዩ ሚንሶች ማለት ነውና በአመት 100 የሚደርሱ ጋዜጠኞች ይሞታሉ ተብሏልና የሚታሰሩት ደግሞ ቁጥር ከፍ እንደሚል ይታወቃል። ግን እኔ ምንም የከፋ ነገር አልደረሰብኝም። አምላክ ይመስገን። ኪዳነ ምሕረት ጠባቂ ጾሟ ላይ አስወጥቶኛል። እግዚአብሔር ይመስገን። በጣም ወዳችኋለሁ። ሁላችሁንም ያጋጥማል። የህይወት ትራብል ነው አንዱ። ያሞት አይቀርም። ሁላችንም ወደዛ ነንና ለሁሉም ነገር ዝግጁ ነኝ እኔ። ወደ ዕለቱ ጉዳይ እናልፋለን። የማንቸስተር ዩናይትድን ጉዳይ እንመለከታለን። ማንቸስተር ዩናይትድ ከሃል ሲቲ በኤምኬኤም ስቴዲየም የሚያደርጉት ጨዋታ ይጠበቃል። በተለይ ከፕሪሲዝን በኋላ ማንቸስተር ዩናይትድ የመጀመሪያ የፕሪሚየር ሊግ ጨዋታውን የሚያደርግበት ዕለት ነው እና ይጠበቃል። ግን በጣም አንድ ያስገረመኝ ነገር ልንገራችሁና በእስር ቤት በነበረኝ ቆይታ ትንሽም ጊዜ ቢሆን የአርሰናል ደጋፊዎችን አግኝቻቸው ነበር እና የኮሚኒቲ ሺልድ ዋንጫን እንዳነሱ ስነግራቸው ብሩኖ ጉሜሬሽ እንደፈረመ ሳበስራቸው ቆንጆ ስጦታ ሰጥተውኛል። እስር ቤት ውስጥ ማለት አውት ኦፍ ኢንፎርሜሽን ነበሩና ይሄን በመናገር ምክንያትና ስገባ ማንቸስተርስ ማን ላይ ያስፈርሙ ምናምን አይ ባሌ ባያለቀ ነው ምናምን አልኳቸውና ሞር ግን የአርሰናል ደጋፊዎች የሲቲን 3-0 ኮሚኒቲ ሺልድ ዋንጫ ማሸነፍ ስነግራቸውና የብሩኖ ጉሜሬሽን ፊርማ ስነግራቸው በእስር ቤት የነበሩ የአርሰናል ደጋፊዎች ስጦታ አበርክተውልኝ ነበርና አመሰግናለሁ በጣም። ይሄን ያለም ሰው ያቀኛል እንደ እስክል ድረስ እስክጠራጠር ድረስ ነበረ። ምንም በጣም በጥሩ እንክብካቤ ነው የተቀበሉኝና ወዳችኋለሁ። እግዚአብሔር እናንተንም በቶሎ ያስፈታችሁ፣ ላገኘዋችሁ ሚትላረኳችሁ ሁሉ ማለት ወዳለው። ኢትዮጵያዊነት ከውስጥ የሚጠፋ ስሜት አይደለም። በግለሰቦች ድርጊት ልባችን ቢሰበር እንባችን ቢፈስ ኢትዮጵያዊነት የሚሰበር አይደለም እና ለዛም ነው የምንታገለው እንጂ አውሮፓ ሄዶ ጥገኝነት መጠየቅ አያቅትም። ግን ወዳችኋለሁ በጣም። ኤምኬኤም ስቴዲየም ነገ ጨዋታውን ያደርጋል ማንቸስተር ዩናይትድ። የምሳ ሰዓት 8 ሰዓት ከ30 ጨዋታ ይሆናል። ማይክል ካሪክ ካለፈው የውድድር ዓመት ካሳየው ጨዋታ እና ውጤት አንጻር የዘንድሮ ዓመት ኤክስፔክቴሽኑ ከፍተኛ እንደሚሆን ይጠበቃል። ምክንያቱም ባለፈው የውድድር ዓመት ዩናይትድ በካሪክ ስር ያስመዘገበው ነጥብ ከየትኛውም ክለብ በላይ ነው። በካሪክ ስር 26 ከገባ በኋላ ማለት ነውና ኤክስፔክቴሽኑ ከፍተኛ ይሆናል ተብሎ ይጠበቃል። ለማንኛውም አንዳንድ ሀሳቦችን እናንሳ። ኤምኬኤም ስቴዲየም ላይ የሚደረግ ጨዋታ ነው። ሃል ሲቲ ማንቸስተር ዩናይትድን በፕሪሚየር ሊጉ እና በተለያዩ መድረኮች ገጥሟል ይታወቃል። ግን በፕሪሚየር ሊጉ ባለፉት 10 ሃል ሲቲ በገጠማቸው ማንቸስተር ዩናይትድን በገጠማቸው ጨዋታ ላይ ማሸነፍ አልቻለም። በ10 ፕሪሚየር ሊግ ጨዋታዎች ውስጥ ማንቸስተር ዩናይትድ 8 ጊዜ አሸንፏል፣ 2 ጊዜ አቻ ወጥተዋል። ነገስ የሚደረገው ጨዋታ በምን አይነት ውጤት ይጠናቀቃል የሚለው ነገር አብረን የምንመለከተው ይሆናልና ሃል ሲቲ በገጠማቸው የፕሪሚየር ሊግ ክለቦች ውስጥ ማሸነፍ ከተሳናቸው ብዙ ጊዜ ገጥሟቸው ማሸነፍ ከተሳናቸው ክለቦች መካከል ማንቸስተር ዩናይትድ አንዱ ነው። ቼልሲን በተመሳሳይ ጊዜ እንደዚሁ ቼልሲንም 10 ጊዜ ገጥሞ 10 ጊዜም ሳያሸንፍ የወጣበት ቅጽበት አለና
ለሃል ሲቲ ነገ መጥፎን ሪከርድ ሊያሻሽል ይችላል ወይ ነጥብ ሊያስገኝ ይችላል ወይ አብረን የምንመለከተው ጉዳይ ይሆናል። ግን በኔ እይታ ማንቸስተር ዩናይትድ ብራንዱ ክለብ የመጀመሪያ ድሉን ከሰፊ የግብ ልዩነት ጋር ነገ ያሸንፋል ብዬ አስባለሁ። 3-0 3-1 የሚሆን ይመስለኛል። ማንቸስተር ዩናይትድም ባይዘዌይ ለምሳሌ ብዙ ጊዜ ያሸንፋቸው ክለቦች ውስጥ ከሚጠሩ ክለቦች መካከል በተለይ ፕሮሞትድ ከሆኑት ውስጥ ቻርልተን 16 ጊዜ ያሸንፎታል። ኪውፒአር ኩዊንስ ፓርክ ሬንጀርስን 14 ጊዜ ያሸንፈዋል። በርሚንግሃምን 14 ጊዜ እንዲሁ አሸንፏልና ነገ የሚያሸንፈው ክለብ ደግሞ ሃል ሲቲ የሚሆን ከሆነ ሪከርዱን የሚያሻሽልበት እድል እንዳለ እየተነገረ ይገኛል። ሌላው ለማንቸስተር ዩናይትድ በኮንፊደንስ ይህን ጨዋታ እናሸንፋለን ብለን እንድንናገር የሚያደርገን እኔ አሁንም አቋሜ የማንቸስተር ዩናይትድ ደጋፊ አልቀይርም። ግን ስህተቶች ሲኖሩ ሐሰተኛ ነገሮች ሲኖሩ የማያቸው ኔጌቲቭ ነገሮች ዩናይትድ ነው ብዬ አልሸሽግም አወራለሁ። እና ማንቸስተር ዩናይትድ አዲስ አዳጊን ክለብ ገጥሞ በፕሪሚየር ሊጉ የመጀመሪያ ቀን ሲገጥም ኒውካስትልን ካሸነፈበት ከ2010-11 ውድድር ዓመት በኋላ በስኬታማ በአልጋ ባልጋ የቀጠለበትን ነገር ነው የተመለከተው። ተሸንፎ ያውቅ የፕሪሚየር ሊግ የመጀመሪያ ቀን ከአዲስ አዳጊ ክለብ ጋር ሲጫወት ማንቸስተር ዩናይትድ ዝቅተኛ ውጤቱ አቻ ነው። ኒውካስትል 3-0 ካሸነፈ በኋላ ማለት ነውና 9 ጨዋታዎችን አሸንፏል፣ 3 ጨዋታዎችን አቻውቷል። ነገም ይሄን ነገር ያስቀጥላል ተብሎ ነው የሚጠበቀው። ይሄ አዲስ መተማመን ይሆናል ተብሎ ይጠበቃል ለማንቸስተር ዩናይትድ ደጋፊዎች። በሌላ በኩል ማንቸስተር ዩናይትድ እና ብላክፑል አንድ ጨዋታ አሁን በፕሪሚየር ሊጉ የመጀመሪያ ቀን ላይ ብዙ ውጤት አቺቭ የሚያደርገው ክለብ ማንቸስተር ዩናይትድ ጥያቄ ወላ ሲቲ በለው ወላ አርሰናል ወላ ቼልሲ ወላ ሊቨርፑል የለም። በፕሪሚየር ሊጉ የመጀመሪያ ሳምንት ማች ዴይ ላይ እስካሁን ከተደረጉት ሪሰንት ዓመታት ላይ ማንቸስተር ዩናይትድ ከ34 የመጀመሪያ ጨዋታዎች ውስጥ 22ቱን ጨዋታዎች አሸንፏል። which means 65% ማንቸስተር ዩናይትድ ዊኒንግ ሬሾ አሸናፊ ነው። only ብላክፑል አንድ የመክፈቻ ጨዋታ አድርጓል። 100% ዊኒንግ ሬት ያለው ብላክፑል ነው። ከአንድ አሸንፏል። ማንቸስተር ዩናይትድ ከ34 የመክፈቻ ጨዋታ 22 አሸንፏል። ነገ ከ35ኛው መክፈቻ ጨዋታ ይሆናል። this is good ለማንቸስተር ዩናይትድ የሚሰጠው አድቫንቴጅ ነው። ሃል ሲቲም ግን ካደረጋቸው 5 የፕሪሚየር ሊግ የመጀመሪያ ቀን ጨዋታዎች ውስጥ እንዲሁ የተሻለ ሪከርድን ይዟል። ሃል ሲቲም 3 አሸንፏል። በቅርብ ዓመት የምናስታውሰው ለምሳሌ 2016-17 ላይ ሌስተር ሲቲ ዋንጫ በበላበት ዓመት በቀጣይ ዓመት ሲመጣ መጀመሪያው ጌም ከሃል ሲቲ ነበር። ሃል ሲቲ አሸንፏል። ሃል ሲቲ መጀመሪያ ቀን የሚያደርገው ጨዋታ ውስን ስለሆነ ለማንቸስተር ዩናይትድ አሁን 34 ሃል ሲቲ ነገ ስድስተኛ የፕሪሚየር ሊግ ከተባለ በኋላ 6ኛ የሚያደርገው ጨዋታ ነውና ይሄ ለማን ዩናይትድ የሚሰጠው ግልጋሎት በጣም ጥሩ ነው። በቁጥራዊ ከሜዳ ውጭ ያሉ ነገሮችን ስንመለከት ማለት ነው። ሌላው ዩናይትድ እንዳልኳችሁ 22 ጊዜ የመክፈቻ የፕሪሚየር ሊግ ጨዋታን ማሸነፍ ችሏል። ግን ያለፈው ዓመት ውስጥ ደግሞ እናስታውሳለን። አወዛጋቢ ቢሆንም ማንቸስተር ዩናይትድ ጥሩ ሆኖ ያው የተቆጠረበት ጎል ገብርኤል ማጋሌዝ ያስቆጠረው የአርሰናል እና የማንቸስተር ዩናይትድ የመክፈቻ ጨዋታ ላይ ፋውል ነው አይደለም የሚል ክርካሪ ፈጥሮ ነበር። በዚህ ነገር ግን የመክፈቻ ጨዋታውን ተሸንፎ አሁን ነገ የሚሸንፍ ከሆነ ማንቸስተር ዩናይትድ ከ1972-73 እና ከ1973-74 በኋላ በተከታታይ ዓመት የመክፈቻ ጨዋታውን የተሸነፈ ክለብ ያስብለዋል። ይሄ which is impossible ምን ነው አይደለም፣ ግን የመሆን እድሉ ጠባብ በዚህ ረገድ ማለት ነው። 22 አጋጣሚ ያሸንፏል ማንቸስተር ዩናይትድ። ተከታታይ ግን የመክፈቻ ጨዋታዎችን ተሸንፎ ያወቀበት ዓመት በጣም 1972 73 እና 73 74 ላይ እንደሆነ መናገር ይቻላል ማለት ነው። ሌላው እንግዲህ ለማንቸስተር ዩናይትድ ጥሩ ነገር እኔ አሁንም ፕሪሚየር ሊግ ውስጥ ካሉ ክለቦች ውስጥ ማንቸስተር ዩናይትድ ያለው የማጥቃት ቴምፖ ያለው የማጥቃት ኢንቴንሲቲ ከፍተኛ ነው። ከሁሉም ክለቦች ጥሩ ነው፣ በቃ ጥሩ ነው የሚባል ነው ብዬ ነው የማስበው። ማጥቃቱ ፊት መስመሩ ያምራል፣ ያብባል፣ ያስቆጥራል ብለን መናገር እንችላለን እና በፕሪሚየር ሊጉ 2016-17 ላይ ለምሳሌ ይላል እንግዲህ የቢቢሲ ዘገባ ነው። ሁል ሲቲ ላስት ፕሪሚየር ሊጉ ተሳትፎ ላይ 2016-17 ላይ ከየትኛውም ክለብ በላይ ጎል ተቆጥሮበት የተሰናበተ ክለብ 80 ጎል ተቆጥሮበት የተሰናበተ እና የፕሪሚየር ሊጉ የመጨረሻ መሰናበቻ መባቻ ላይ ሆኖ ሃል ሲቲ ያደረጋቸውን 3 የመጨረሻ ጨዋታዎች 13-1 በሆነ አግሪጌት ውጤት ነው የተሸነፈው እና አሁን ያው
ከኦልሞስት 26 27 ነው። ከ10 ዓመት በኋላ ነው የሚመለሰው። ግን የመጨረሻው መሰናበቻ በጥሩነት የሚሰላ አልነበረም ይለናል ቁጥሮች እንደሚያመለክቱት ከሆነ ማለት ነው። ዩናይትድ እንዳልኳችሁ 26 ከገባ በኋላ 41 ነጥቦችን አሰባስበዋል። ይሄ ከየትኛውም ክለብ በላይ ያደርገዋል ማለት ኢኔሴንስ ከአርሰናል እኩል ማለት ነው። ከአርሰናል እኩል ያደርገዋል 26 ከገባ በኋላ 12 ጨዋታዎችን በማድረግ በ41 ነጥቦችን በመሰብሰብ 12 ጨዋታዎችን በማሸነፍ ከአርሰናል እኩል ያስቀምጠዋል። ከዛ በተጨማሪ ከበርንማውዝ ቀጥሎ 2 ጨዋታዎችን ብቻ የተሸነፈ ክለብ በርንማውዝ 1 ጨዋታ ብቻ ተሸንፏል 26 ከገባ በኋላ። ዩናይትድ ደግሞ 2። ይሄም ሌላ አዲሽናል ፓኬጅ ነው። በካሪክላልን ኤክስፔክቴሽን ከፍ እንድናደርግ ያደርገናል ተብሎ ይጠበቃል። እንግዲህ የሁል ሲቲን አመጣጥ እንመለከታለን። ብዙ ጊዜ የቻምፒዮንሺፕ ጨዋታዎችን ለመመልከት እድል አናገኝም፣ ግን የመጡበትን መንገድ በተቆራረጡ ቪዲዮዎች እንመለከታለን። ከዛ በተጨማሪ ደግሞ ይሄ የመጨረሻው ጨዋታ የምናስታውሰው የመጨረሻው ጨዋታ አለ አይደል? በፕሮሞት ለመሆን የሚደረገው የቻምፒዮንሺፕ ካፕ ታይትሉን ጨዋታ እና እሱን ልንመለከት እንችላለን። እና ሁል ሲቲ ለምሳሌ አሁን ወደ ፕሪሚየር ሊግ ሲመጣ በፕሌይኦፍ ተጫውቶ ነው የመጣው። ባለፈው ሲዝን ማለት በፕሌይኦፍ ተጫውቶ ነው የመጣው። ግን የመጣበትን መንገድ ስንመለከተው ከ16 ዓመት በኋላ ነው በቻምፒዮንሺፕ 5ኛ ደረጃን ይዞ ያጠናቀቀ ክለብ። 5ኛ ማለት በፕሌይኦፍ ለመጫወት የሚያስችለውን ነጥብ ይዞ አጠናቆ ከ2010 በኋላ ከ16 ዓመት በኋላ ብላክፑል ከመጣ ወዲህ የመጣ ክለብ ነው 5ኛ ደረጃን ይዞ አጠናቆ። ሞስት ሪሰንትሊ 3ኛ የወጣው 4ኛ ደረጃን ይዞ ያጠናቀቀው ክለብ ነው ፕሮሞትድ የሚሆነው፣ ወይም 2ኛ ደረጃን ይዞ ያጠናቀቀው ክለብ ነው ፕሮሞትድ የሚሆነው ለፕሪሚየር ሊግ። ሁል ሲቲ ግን 5ኛ ደረጃን ይዞ አጠናቆ በፕሌይኦፍ ነው የመጣው። ይሄ ከ10 ዓመት በኋላ ብላክፑል ከመጣበት ውጤት በኋላ የመጣ ክለብ እንደሆነ መናገር ይቻላል ይላል። ከዛ በተጨማሪ ግን ሁል ሲቲ የመጣበትን አንዳንድ ሰዓቶች ስንመለከት ያው ለቻምፒዮንሺፕ የሚደረገው አቀራረብና ለፕሪሚየር ሊግ የሚደረገው ዝግጅት ይለያያል። ከውድድር ውድድር ሁል ሲቲ ራሱን አዘጋጅቶ ነው የሚመጣው። ቻምፒዮንሺፕ ነው አይደለም የሚለው ፕሪሚየር ሊግ ነው ብሎ ነው የሚያስበው። በሞራል በዊኒንግ ሜንታሊቲ በስኳድ በእቅድ ደረጃ የተለያዩ ነገሮችን አድርጎ ነው የሚመጣ። ምንም ጥያቄ የለው። ግን ባለፈው ዓመት 5ኛ ደረጃን ይዞ ያጠናቀቀ ቻምፒዮንሺፕ ላይ የጨረሰ ክለብ ወደ ፕሪሚየር ሊግ ሲመጣ ከ10 ዓመት በኋላ ነው ብያቸዋል። ዜን አንዳንድ ስታቶችን ስንመለከት ሁል ሲቲ 515 ሙከራዎችን ነው ያደረገው በቻምፒዮንሺፕ which is ይሄ በጣም the lowest ያስብለዋል። 5ኛ ዝቅተኛ ሙከራ ያደረገ ክለብ ነው ሁል ሲቲ ማለት በቻምፒዮንሺፑ 5ኛ ዝቅተኛ ሙከራ ያደረገ ክለብ ነው which means 515 ሙከራዎችን አድርጓል። ካሉት ክለቦች ውስጥ ከ24ቱም ክለቦች ውስጥ ዝቅተኛ ሙከራ አድርጎ ነው የመጣው። ሌላም አለ። ከዛ በተጨማሪ the most short faced ክለብ 681 ሙከራዎችን ያስተናገደ ክለብ ሁል ሲቲ ባለፈው ውድድር ዓመት ዝቅተኛ ሙከራ ያደረገ ነው፣ ከፍተኛ ሙከራ የተደረገበት ክለብ ሁል ሲቲ። and then lowest xG expected goal difference-ም lowest እንደሆነ መናገር ይቻላል ከ24ቱም ክለቦች ውስጥ ማለት። ይሄ ማንቸስተር ዩናይትድ ላለው የፊት መስመር ማጥቃት የሚሰጠው ጣዕም የሚሰጠው አንድ አድቫንቴጅ አለ። ማንቸስተር በጣም ብዙ ሞካሪ ነው። ማንቸስተር ዩናይትድ ፊት መስመሩ ያምራል። ሁል ሲቲ በተቃራኒው በቻምፒዮንሺፕ ብዙ ሙከራ የተደረገበት ክለብ ነው። ፊውስት ሾት ሙከራ ያደረገ ቡድን ነው ብለን ስናገር ለማንቸስተር ዩናይትድ አድቫንቴጅ ይሄ ነገር ማለት ከብላክፑል በኋላ ከ16 ዓመት በኋላ የመጣ ክለብ 5ኛ ደረጃን አጨናቆ። የሁል ሲቲ አሰልጣኝ ሰርጄ ጃክሮቪች ይባላሉ። እኛ አሰልጣኝ ቦስኒያዊ ናቸው እና በፕሪሚየር ሊጉ 28ኛ ሌላ ዜግነት ላይ ተቀምጠው የሌላ ዜግነት ባለቤት ሆነው የሚያሰለጥኑ የመጀመሪያው አሰልጣኝ ይሆናሉ። እስካሁን በፕሪሚየር ሊጉ ታሪክ ቦስኒያዊ አሰልጣኝ አሰልጥነው አያውቅም። እሳቸው ሰርጄ ጃክሮቪች የመጀመሪያው አሰልጣኝ ይሆናሉ። ይሄ አዲስ ነገር ነው ብዬ አስባለሁ። 28ኛው ናሽናሊቲ ይሆናሉ በፕሪሚየር ሊጉ ማለት ነውና ያለፉትን 8 የአዳዲስ ዜግነት ባለቤት ሆነው በፕሪሚየር ሊጉ ክለቦችን ያሰለጠኑ ክለቦች ማሸነፍ አልቻሉም። 3 አቻ 5 ሽንፈቶችን አስተናግደዋል እና ለመጨረሻ ጊዜ
በአዲስ ዜግነት ሆነው የአሰልጣኝነት መንበርን ዙፋንን ተላብሰው ያሸነፉት አሰልጣኝ ቺሊያዊው ማኑኤል ፔሌግሪኒ ናቸው። ኦገስት 2013 ላይ ያደረጉት የመጀመሪያ ጨዋታ። ስለዚህ ለሰርጄ ጀግሮቪች ለቦስኒያዊ አሰልጣኝ የነገው ጨዋታ ምን አይነት አንድምታ አለው? መጀመሪያው ቦስኒያዊ አሰልጣኝ ናቸው። ያለፉት 8 አዳዲስ ዜግነት ያላቸው አሰልጣኞች ደግሞ ማሸነፍ አልቻሉም ተብሏል። ሌላም አለ። ለማንቸስተር ዩናይትድ ጥሩ ነገር ማይክል ካሪክ የሚተዋወቀውን ክለብ ነው የሚያገኘው። በቻምፒዮንሺፕ የተገናኘውን ክለብ ነው የሚያገኘው። አትሊስት ያው ኖሃው አለው እና ካሪክ 6 ጊዜ ሃል ሲቲን በገጠመባቸው ያለፉት አጋጣሚዎች 4ቱ ማሸነፍ ችሏል። 1 ሽንፈት አስተናግዷል። 1 ደግሞ አቻ ውጤትን አስተናግዷል። ነገ 7ኛው በሚድልስብራህ በነበረበት ጊዜ የገጠመውን ክለብ የሚያገኝበት እድል እንዳለ መናገር ይቻላል። ኤምኬኤም ስቴዲየምን ነገ ማን ዩናይትድ በምን አይነት መልኩ ይረከበዋል የሚለው ነገር ይጠበቃል። ካሪክ የተናገረው ነገር አለ። አሁንም በፕሪሚየር ሊጉ ዝውውሮች ሳይጠናቀቁ እስከ ሴፕቴምበር 1 ድረስ ዝውውሮች ሳይጠናቀቁ ከሌ ቡድን ደካማ ነው፣ ከሌ ቡድን ጠንካራ ነው፣ ዋንጫ ያነሳል ብለን ሙሉ በሙሉ መናገር የለብንም። ማንቸስተር ዩናይትድ ዝውውሮችን ፍጹም ከሆነ አሁንም ለዋንጫ ይጫወታል ብዬ መናገር ይችላል 100%። ስፔሻሊ ባሌባ ዝውውር፣ ስፔሻሊ የኢቫን ቶኒ ዝውውር የሚያልቅ ከሆነ በተጨማሪም ስቶፐር የሚመጣ ከሆነ ለምን ራሱ ቃል በቃል የተናገረው ካሪክ ከዝውውሮቹ በፊት I will never say we can't win a title ብሏል ካሪክ። በፕሪሲዝን ላይ የተመለከትናቸው ማንቸስተር ዩናይትድ ጨዋታዎች አሉ። ወረቀት ላይ የተለያየ አሰላለፍ ቢኖርም ግን ማንቸስተር ዩናይትድ ለማጥቃት መንገዱ በጣም አስተማማኝ ነው፣ ከፍተኛ ነው ብለን እንድናገር የሚያደርገን ነገር ምንድነው? የ4-2-4 የጨዋታ እንቅስቃሴ ቲሙ አውት ኦፍ ፖዚሽን ሲሆን ተመልክተናል። ይህ በጣም ፕሬሲንጉ ከፍተኛ እንደሆነ በተለይ ከሜሰን ማውንት ከመጎዳት በፊት ያደረጋቸው ጨዋታዎች ብንመለከት ሆሪዞንታል ፓሶቹ በብሩኖ ፈርናንዴዝ ሲጣሉ ማውንት ራሱ የመሃል ሜዳው አዲሱ ግዢ ተልማንስ የሚያደርጓቸው ፕሬሲንጎች 3 ማን ራን አፕ የሆኑ እንቅስቃሴዎች እንድንመለከት ያደርጋናልና ፋስት አታኪንግ የሆኑ እንቅስቃሴዎችን እየተመለከትን እንገኛለን ተብሎ ተነግሯልና የማን ዩናይትድ እንግዲህ ነገ የሚያደርገው ጨዋታ እኔ በደንብ መናገር ይቻላል እናሸንፋለን ብለን መናገር እንችላለን። ይሄንን ቻናል ቤተሰቦች በደንብ ሰብስክራይብ አድርጉት ማለት እወዳለሁ። ግን በ4-2-4 የጨዋታ እንቅስቃሴ ላይ ሚድፊልደሮች ያላቸው ሚና ወዘተረፈ ነው። አንድ ሚና አይደለም የሚኖራቸው ሚድፊልዶች። ስለዚህ ማንቸስተር ዩናይትድ ጠንካራ የሆነ አሁን 4-2 ሲሆን ሁለቱ አማካኞች ስራቸው ብዙ መሆን አለበት። ይሄ መናገር ይቻላልና የነ ሳንቶስ ብቃት ለሃል ሲቲ አንሳል ብዬ አላስብም። ግን ጠንካራ ጨዋታዎች ከፊት ለፊት ማንቸስተር ዩናይትድ ስላሉበት የባሌባ ዝውውር ይሰራል። 70 ሚሊዮን ፓውንድ ኦልሞስት ከብራይተን ጋር የተስማሙ ይመስላል። ይሄ ምንም ጥያቄ የለውም ብዬ አስባለሁ። በማንቸስተር ዩናይትድ በኩል በቅርቡ የሚጠናቀቅ ዝውውር እንደሚሆን ጥያቄ የለውም። ስለዚህ ዩናይትድ ወደ ዋንጫ ወደ ማክሰኞና ሮብ የቻምፒየንስ ሊግ መርሃ ግብር ተመልሷልና ከፍተኛ የሆነ ትንቅንቅ ይጠብቀዋል። ስኳዱ ዴቪዝ መስፋት አለበት። ማይክል ካሪክ ላይ ብዙዎች ሀሳባቸውን ጥለዋል። እስኪ እንመለከተዋለን። ምን ያሳየናል የሚለው ነገር አብረን እናየዋለን። መልካም ዕድል ለብራንዱ ክለባችን እንወደዋለን። ዜናዎች ይጀምራሉ፣ ጥሩ ፕሮግራሞች ይጀምራሉ። የያዘ ነገር ይዘው ነው ክቡራን አድማጭ ተመልካቾች። ምናልባት ግምት ያስተላለፍ ነገር ሰኔ ለመንስ የማንቸስተር ዩናይትድ ግብ ጠባቂ ይሆናል ተብሎ ይጠበቃል። ዲያጎ ዳሎ፣ ሌኒ ዮሮ፣ ሃሪ ማጉዌር እና ሉክ ሾው ይሰለፋሉ። አሁንም የተከላካይ ቋሚ ተሰላፊዎች የሉትም ማንቸስተር ዩናይትድ ቋሚ እንግዲህ አስቡት፣ ቋሚ የተከላካይ ተሰላፊ የሉትም። ሁነኛ የሚባል የተከላካይ አማካኝ የለው። ስለዚህ ጠንካራ ጨዋታዎች ከፊት ለፊቱ ስለሚኖሩ ተከላካዩን ሊያግዝ የሚችል ሁነኛ የተከላካይ አማካኝ ያስፈልጋል። የነ ሊሳንድሮ ማርቲኔዝ እና የዲሊት ማገገም በቶሎ ይፈልጋል። ዲሊት ጥሩ ነው ተብሏል፣ ግን እስካሁን አልተመለሰም። ጥሩ እንቅስቃሴ ጀምሯል፣ ጥሩ ነገር አድርጓል ብለዋል ማይክል ካሪክ በጋዜጣዊ መግለጫ ላይ። ከፊት ከተከላካዮቹ ፊት መሃል ላይ ዩሪ ቴልማንስ እና አንድሬ ሳንቶስ ይሆናሉ ተብሎ ይጠበቃል። አማዶ ዲያሎ፣ ብሩኖ ፈርናንዴዝ፣ ማቲያስ ኩኛ እና ብሪያን ኤምቤሞ የነገ አስተላለፍ ቋሚነቱን ቦታ ይዛሉ ተብሎ ይጠበቃል። ብራንዱ ክለብ እንዲያሸንፍ እንመኛለን። እንወዳችኋለን። የትኛውም ስፖርት ቤተሰቦች ደውላችኋል፣ ስታሰር ጠይቃችሁኛል። አንዳንዶች ብቻ አስጸያፊ የሆኑ ነገሮችን ልከዋል። ያው ሁሉንም ሰው ማስደሰት አይቻልም፣ ጥያቄ የለውም።
ኤኒዌይ ግን ሁላችሁንም እንወዳቸዋለን። ይህንን ቻናል ሰብስክራይብ አድርጉ፣ ከኛ ጋር እንድትሆኑ በአክብሮት እንጋብዛለን። ኢትዮጵያ ለዘላለም ትኑር። እወዳቸዋለሁ። ለመላው የኦርቶዶክስ እምነት ተከታዮች ደግሞ እንኳን ለኪዳነ ምሕረት ፍቺ ጾም በሰላም አደረሳችሁ፣ እንኳን አደረሳችሁ። እወዳቸዋለሁ ማለት እወዳለሁ። ኑሩልኝ።